የገና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። የረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን 1 ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የገና የልደቷ ዜማና የጥምቀቷ ዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስተዋስ ይመስለኛል ስንጾም አይደል እንደ ሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። ኢየሱስ ክርስቶስ ረቡዕ ወይም ዓርብ ልደቱ ቢከበር ረቡዕና ዓርብ ስጋ ይበላል አይበላም? አቤት ወንዶች ንገሩኝ፣ ይበላል አይበላም? አይበላም አይደለ? እህቶች በክርስቶስ ዓርብ ወይም ረቡዕ ልደቱ ቢውል ይበላል አይበላም? ፍስክ በነገራችን ላይ ስብከተ ወንጌል ኪሳራ መሆኑ የሚገባኝ ይህንን እያሰብኩ ነው። እኛም ዝም ብለን አሁን እንደክማለን። አባቶች እንደው በቃ ሳይቋረጥ ቢያንስ በእኛ ስንፍና ምክንያት የቀረ ነገር የለም ለማለት ነው እንጂ እርግጠኛ ነኝ አሁን አይበላም ይበላል። በተለይ አይበላም ያላችሁት እንደው በትንሹ 30 ዓመት ሆኗቸዋል ወይም ከዛ በላይ አይደል? እና ይህን ያህል ዓመት አልበላችሁም? የሚገርም እኮ ነው አንዳንዴ። እሺ ይበላል፣ አልበላችሁም ማለት ነው። በዚህ በአብይ ጾም እና አንዳንድ የገጠር እናቶቻችን አባቶቻችን አብይ ጾም ሲጾሙ ይኖሩና በዓለ ሃምሳ ላይ ረቡዕና ዓርብ ይበላል አይበላም? እና በጣም አንዳንድ እናቶች አረ እኔ ዓርብ ስጋ አልበላ የፈለገው ታምር ቢሆን በ50 ቀን በፋሲካ እንኳን ረቡዕና ዓርብ ስጋማ ይበላሉ። አረ እንደው እኔ ይቀፈኛል የሚሉ ያንን ይዛችሁ መሰናም ይቀፋችኋል። አረ የሚቀፋችሁ እሱ ራሱ የሚቀፈው ነገር ነው። እናንተ መቅፈፍ ያለበት ምን ማለት ነው? ስርዓቱ ነው የሚበልጠው። ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምኑ ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ የሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና
ረቡዕና ዓርብ ቢውል የጌታችን ኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። ነገር ግን ለምሳሌ ረቡዕ ከሆነ መቼ እንጾማለን ማለት ነው? ማክሰኞ። ዓርብ ከሆነ መቼ እንጾማለን? አሁን እቺ ትንሽ ልትከብዳችሁ ትችላለች። ቀጥሎ የምለው ነገር እንግዲህ እግዚአብሔር ይርዳችሁ እኔንም ይርዳኝ። አሁን ለምሳሌ ረቡዕ ሲሆን ማክሰኞን ጾም። ማክሰኞ እኮ በራሱ ጾም ነው። የጾመ ነቢያት ከህዳር 15 ጀምረን ይዘው የመጣ ነው። ጾም አለ፣ ያልተቋረጠ ጾም። በጾሙ ላይ ምን ጾም አለ? በጾሙ ላይ ጾም የለም። ስለዚህ ለምን እንጾማለን ነው። ጥሩ። አሁን በጾም ላይ ጾም የለም ብለውኛል። እዚህ ጋር የትኛው እርሶ ነው ታዲያ? እሺ ለምሳሌ ዛሬ ቀኑ ማን ነው? አቤት ዛሬ ጾመዋል አይደለም? አቤት ጾመዋል አልጾሙም? ዛሬ እሺ ጾመዋል። የጾሙት ረቡዕ ነው ወይስ የነቢያትን ጾም ነው? አቤት አንድ ቀን ግን አዩት። በአንድ ጾም ላይ በአንድ ቀን አንዲት ቀን ናት ረቡዕ። ተመልከቱ። ረቡዕ በመሆኗ ይጾማል። ደግሞ ምን በመሆኗ ይጾማል? ከፋፍለው አልጾሙም አይደል? ከ1 እስከ 3 የረቡዕ ጾም፣ ከ3 እስከ 6 ደግሞ የነቢያት ጾም ብለው ከፋፍለውታል። ሳይከፋፈል እንዲሁ ነው አይደል የጾመው። ያኛውም አሁን ለምሳሌ ጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ረቡዕ ቢሆን 28ኛዋ ቀን ማክሰኞ 18 ሰዓት ነው የሚጾመው። አሁን ትጾሙታላችሁ። እኛ ራሱ እንጾመው አንጾመው እሱ ሌላ ጥያቄ ነው። ግን እንደ ስርዓት ነው የምነግራችሁ። እንደ ስርዓት ስንት ሰዓት ይጾማል አልኳችሁ? 18 ሰዓት። ቅዳሴውም ሌሊት፣ እንደ ትንሣኤ እንደ ጥምቀት ቅዳሴ ሌሊት ነው የሚቀደሰው የልደት ቅዳሴ። ስለዚህ 18 ሰዓት እንጾመዋለን። ለምንድነው 18 ሰዓት የምንጾመው? ያቺ ቀን መጾም ያለባት 9 ሰዓት። ተመልከቱ። አንዷ ማክሰኞ ጋድም ናት፣ ደግሞ ምንም ናት። ነገሩ ጾመ ነቢያትም ናት። ምንም ናት አልኳችሁ? ለውጥም ናት። የረቡዕ ለውጥ ናት፣ ደግሞ እንደገና የነቢያትን ጾም ናት። አያችሁ? ልክ አሁን የዛሬው ረቡዕ ጾመ ነቢያትም ነው ረቡዕም ነው። እንዴት በጾም ላይ ጾም አለ እንዴ ብለን አሁን ረቡዕን ጠይቀናል። በጾም ላይ ጾም የለም ብለን ረቡዕ ላይ አልተከራከርንም። በረቡዕ ጾም ላይ የነቢያትን ጾም ደርበን እየጾም ስለሆነ፣ በተመሳሳይ መልኩ ያቺ ማክሰኞ የመጨረሻው ቀን ወይም ሐሙስ የመጨረሻው ቀን ተደርቦ ምን ይላል ማለት ነው? አቤት የቻለ 18 ሰዓት ይጾማል፣ ያልቻለ ግን 9 ሰዓት ይጾማል ማለት ነው። ገና ገሃድ አለው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሮብ የሚበላበትስ ምክንያቱ ምንድነው? አይውላችሁ የማያዳግም ነገር ከፈለጋችሁ እስከ መጨረሻው ስሙኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አደርሱልኝ። ቤቱን ፎሎ አድርጉ። አይውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24፣ 25፣ 26፣ 27፣ 28። ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ገሃድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንጂ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ገሃድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። ዓርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና ዓርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላል ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄ መጽሐፈ ስንክሳር ነው።
ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢውል በበዓለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና ስንክሳር ዘጥር 10 አንቡ። ስለዚህ ገናም ጥምቀትም ሁለቱም ገሃድ አላቸው። ሁላችሁም ኮመንት ላይ ገና ገሃድ አለው እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሁሉም ይማርበት። ገና ገሃድ አለው እያላችሁ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አንዷ ደግሞ የጥምቀትና የገና ወይም የልደት ጋድ አለው። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሉአሉ እና እሺ ሂሳቡን ያሳዩና 44ቱ እንዴት እንደሆነ እኮ ማሳየት አይችሉ። ከሌለው እንዴት 44 ሆነ? ቤተክርስቲያን ይዘን በደንብ 40ው የነቢያት ጾም የነ ሙሴ የነ ኤልያስ 40 ቀን እንደጾሙ እኛም እንጾማለን፣ በረከታቸውን እንካፈላለን። ሶስቱ የአብርሃም ሶሪያዊ በሌላም አሉ ምስያዎች። አንዱ ይበቃናል። አንዷ ደግሞ ጋድ ናት። ጋድ ግን ሁለት አደረጋችሁት ይላል። እንዴ ሁለቱም እንዴ አንድ ነው። ጋድ ሲቆጠር ማለት ነው። አንድ ነው። ጋድ ማለት ሲቆጠር ነው። ከሰባቱ አጽዋማት ሲቆጠር አንድ ጋድ ተብሎ ነው የሚቆጠረው። ልክ ጾመ ድህነትም እኮ እንግዲያውማ ሁለት ነው። ሮብ አለ፣ ዓርብ አለ እና ሁለት ሆኖ እኮ አይቆጠርም። ሲቆጠር እንዳንድ ነው። ለዛውም ብዙ ጾመ ድህነት ብዙ ሮብና ዓርቦች ናቸው። ግን በዓመት ውስጥ ያሉ ሮብና ዓርቦች ተቆጥረው እንዳንድ ነው የሚቆጠሩት በሰባቱ አጽዋማት ውስጥ። እንደዛ ሁሉ ሁለቱ ጋዶች ሁለት ጊዜ ነው የምንጾማቸው ጋድ የምንላቸው። ግን ሲቆጠሩ ግን ከሰባቱ አጽዋማት እንዳንድ ነው የምንቆጥራቸው ማለት እንጂ ጋድን ሁለት አደረጋቸው አላደረግነውም። ጋድ ሲቆጠር እንዳንድ ነው። ግን የልደትም የጥምቀትም ዋዜማ ግን ጋድ ነው። 44ኛ እሱ ነው። ጋድ ማለት ልዋጭ ማለት ነው። ተውላጥ ማለት ነው። ልዋጭ ጋድ። ገሃድ ማለት ደግሞ መገለጫ ሊሆን ይችላል። ግልጽ፣ ይፋ ማለት ነው። የሁለቱ ትርጉም እንዴት ይሰጣል ከጾሙ ጋር? አንደኛ ጋድ ልዋጭ ስንል ነገ ረቡዕ ነው። ስለዚህ ዛሬ ይጾማል። የነገ ጾም ወደ ዛሬ ተመጣ፣ ተለወጠ። ጋድ ልዋጭ። ገሃድ ማለት ደግሞ መገለጫ ይለዋል። መገለጫ የሚለው ደግሞ መገለጥ በይፋ የሚደረግ ስለሆነ ነገ በይፋ ሮብ ነው ወይ ዓርብ ነው ይባላል። ስለዚህ ዛሬ በይፋ ይጾማል። የገሃድ ጾም ይባላል። ድራረ ልደት ወድራረ ጥምቀት ብሎ ፍትሐ ነገሥቱ በአንቀጽ 15 ላይ የሚያስቀምጠው ቃል ነው። የልደቱ ቀን ነው ታኅሳስ 29 ብዬ ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? አንደኛዋ ቀን ጋድ ተብላ ነው የምትጠራው። ለምሳሌ በራሱ ጾም አይደል እንደሚል ሰው ደግሞ ስለሚኖር ለምሳሌ ዛሬ ቀኑ እሁድ ነው። ሰኞ፣ ማክሰኞ፣ ረቡዕ ቀጣይ ረቡዕ ሁለት አይነት ጾም እንደሆነ ታውቃላችሁ አይደል? ቀጣይ ረቡዕ አንደኛ ጾመ ነቢያት ነው። ሁለተኛ ደግሞ ጾመ ምንድነው የምንለው? ረቡዕና ዓርቡን ጾመ ምንድነው የምንለው? ድህነት አይደል? አሁን ሁለቱም ጾመ ድህነት ሌላ ነው። የክርስቶስን መከራ እያሰብን ምን ጾመው ነው። ጾመ ነቢያት ደግሞ ቅድም እንዳልኳችሁ ነቢያት ስለ ክርስቶስ ተስፋ የጾሙት ጾም ነው። መዳናቸውን ተስፋ ማድረግ የጾሙት ጾም ነው። አሁን ተመልከቱ፣ ሁለት የተለያየ ዓላማ ያላቸው ጾሞች ወይም ደግሞ የተለያየ ምክንያት ያላቸው ሁነቶች በአንዲት ቀን ይውላሉ። አንሰነጥቃት መችስ ቀኗን ከዚህ እስከዚህ ለጾመ ድህነት ከዚህ እስከዚህ ለጾመ ነቢያት ብለን አንለያየውም። በአንዷ ቀን ላይ የተለያየ ዓላማ ይዘን እንጾማለን። በተመሳሳይ መልኩ የጋድ ጉዳይ እንደ ነው። ጾመ ነቢያት በመሆኑም ጾመዋለን፣ ጋድ በመሆኑም አብረን እንጾመዋለን። ለውጥ ነዋ። ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል መቼ ይፈታል የሚለውን ስንመለከት ጾመ ነቢያት ወይም የገና ጾም ህዳር 15 ቀን ነው። በየትኛውም ዓመት ላይ የሚገባው የሚጀምረው ህዳር 15 ቀን ነው። አስተውሉ። በየዓመቱ እንማማራለን። ነገር ግን ሰዎች መቼን የሚገባው እያሉ ይጠይቃሉ። ያው ረስተውት ሊሆን ስለሚችል ለማስታወስ ያህል ነው እኛም የምንማማረው። ስለዚህ ጾመ ነቢያት በየትኛውም ዓመት ላይ ቢሆን ህዳር 15 ቀን ነው የሚጀምረው። ይህንን
ዛሬ የተማማራችሁ ሰዎች የዛሬ ዓመት እንዳትረሱ አስተውሉ። የሚፈታው ደግሞ በዘመነ ሉቃስ፣ በዘመነ ማርቆስ፣ በዘመነ ማቴዎስ የሚፈታው ታኅሳስ 29 ቀን ነው። በ4 ዓመት አንዴ ደግሞ በዘመነ ዮሐንስ የሚፈታው ታኅሳስ 28 ቀን ነው ማለት ነው። አስተውሉ። ከዛ ውጭ ግን መግቢያው ህዳር 15 ነው። የሚፈታው ደግሞ ታኅሳስ 29 ነው። በ4 ዓመት አንዴ በዘመነ ዮሐንስ ብቻ ታኅሳስ 28 ይሆናል። አስተውሉ። ስለዚህ ይህ ማለት ታዲያ የገና ጾም ወይም ደግሞ የጾመ ነቢያት ቅበላ እስከ ህዳር 14 ድረስ ብቻ ነው ማለት ነው። ከህዳር 15 ቀን ጀምሮ የፍስክ ምግቦች አይበሉ፣ ጾሙ ይጀምራል ማለት ነው። ከህዳር 15 ጀምሮ እስከ ህዳር 14 ደግሞ ቅበላ ነው ማለት ነው። ቅበላ ስንል ታዲያ ብዙ ሰዎች ቅበላን የሚረዱበት መንገድና ቤተክርስቲያናችን የምታስተምርበት መንገድ የተለያየ ነው። አባቶቻችን ቅበላ ብለው ያቆዩልን ስርዓት ሌላ ነው። እኛ አሁን የምናከናውነው ስርዓት ደግሞ ሌላ ነው። ስለዚህ ይህንን በጥቂቱ መማማርም ያስፈልጋል። ቅበላ ምንድነው የሚለውን ልታውቁ ስለሚያስፈልግ ማለት ነው። እስከ ህዳር 14 ድረስ የምናከናውነው የቅበላ ስርዓት ምንድነው ስንል ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ታዲያ ቅበላው መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶ ተዘጋጅቶ መጠበቅ መቀበል ነው ቅበላ ማለት። አስተውሉ እግዚአብሔር ሰዎች፣ መጪው ጾም ከሆነ ለዚህ እንግዳ ንስሐ መግባት፣ እንደዚሁም ደግሞ መስገድ፣ መጸለይ፣ በጾም ወቅት ለሚፈጸሙ ስርዓቶች ራስን አዘጋጅቶ መቀበል ነው ቤተ ክርስቲያናችን የምታስተምረው የቅበላ ስርዓት ይህ ነው። እኛ ግን ቅበላ ሲባል በአይምሯችን የሚመጣው ጾሙ ህዳር 15 የሚጀምር ከሆነ ህዳር 14 ላይ ምግብን መበቀልነት የያዝ ነው። ነገር ግን ይህ አይደለም። አስተውል እግዚአብሔር ሰዎች፣ አባቶቻችን ጾምን የሚቀበሉት የቅበላን ስርዓት የሚያከናውኑት ጾምን ራሷን ጾመው ቅበላን ያደርጉባታል። ምክንያቱም ታዲያ በጉጉት የሚጠብቋት የሚጠቀሙባት በዓመት የሚናፍቋት የጾም እንግዳ ስለመጣች ሊቀበሏት ስለሆነ ያንን እንግዳ ሊቀበሉ ስለሆነ ይህንን ስርዓት ያከናውናሉ። እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባልና አስቀድመው ይዘጋጃሉ፣ ንስሐ ይገባሉ። ጾምን ራሷን ጾመው ቅበላ ያደርጓታል። እንደዚሁም ደግሞ ልዩ ልዩ ስርዓቶችን በማድረግ ለሚመጣው ጾም ይዘጋጃሉ ማለት ነው። እኛም ታዲያ ልጆቻቸው ዛሬ እንደምናየው ሳይሆን እነርሱ ባቆዩልን ስርዓት ልንጓዝ ያስፈልጋል። አባቶቻችን ያደረጉትን ያህል ማድረግ ባንችል እንኳን እነርሱ የሰሩትን ስርዓት ሰርተን ልንመስላቸው ይገባናል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም ወገኖቼ። ቅበላ በሚል ምክንያት ብቻ ይህንን ልናደርግ አያስፈልግም። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለዩ ነው የሚለው። ቅበላ ምግብን በመበቀል አልነበረም፣ ስርዓቱም አይደለም። ቅበላ በጾም እንዳበው አስቀድመን ንስሐ ያልገባን ንስሐ ገብተን፣ ምክንያቱም በጾም ወቅት ከልባችን ሆነን እግዚአብሔር አምላካችን ጾም ጸሎታችን እንዲቀበለን ነጽተን ንጹሕ ሆነን ልንቀበል ስለሚያስፈልግ ማለት ነው። እኛ ግን ከነ እድፋችን ከነ ቆሻሻችን ከነ ኃጢአታችን ሆነን እንጾማለን እንጸልያለን፣ ነገር ግን ምንም አይነት ለውጥ አናመጣም። ጾማችን ጸሎታችን ተቀባይነት የሚኖረው አስቀድመን ተዘጋጅተን ንጹሕ ሆነን በንስሐ ውሃ ታጥበን ሲሆን ነው ጾማችን ተቀባይነት የሚኖረው። ያም ደግሞ ቤተክርስቲያናችን ያንን ስርዓት እንድናከናውን ቅበላ ብላ አስቀድማ ያስቀመጠችልን ስርዓት ስላለ በዚህ ልናደርግ ያስፈልጋል። መንፈሳዊ ዝግጅትን በማድረግ ነገር ግን ለክርስቲያኖች በማይገባ በመብል፣ በመጠጥ፣ በዝሙት፣ በጭፈራ፣ በዳንኪራ ጾምን መቀበል ነውር ነው። ከነውርም በላይ ደግሞ ኃጢአት ነው። ስለዚህ ከእንዲህ ያለ ግብር ልንርቅ ያስፈልጋል። ጾምን ለመቀበል ብለን ቅበላ ነው ብለን በየዝሙት መንደሩ በየዳንኪራው በመጠጥ በመብል በእንዲህ ያለ ግብር የምንታደም ሰዎች ቆም ብለን ልናስብ ያስፈልጋል። ይህ ነውርም ነው፣ ከነውርም በላይ ኃጢአት ነው። አንድ መንፈሳዊ ሰው ክርስቶስን የተሸከመው በክርስቶስ ነውና ክርስትናን ያገኘው ማለት ነው። ስለዚህ አንድ ክርስቲያን እኔ ክርስቲያን ነኝ፣ እኔ በክርስቶስ ክርስቲያን ነኝ የሚለው በክርስትና ሕይወት ሲመላለስ ነው። ክርስትና ደግሞ በፍቅር ሕግ ተገዝቶ በሥርዓት መኖር ነው። ሁሉ ተፈቅዶልናል፣ ነገር ግን ሁሉም አይጠቅመንም እንደተባለ አብዝቶ መብላትና መጠጣትን በማንኛውም ቀን ቢሆን ለክርስቲያን በዚህ ግብር መታየትም ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት፣ በስካር፣ በጭፈራ በእንዲህ ያለ ግብር ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም፣ ተገቢም አይደለም። ስለዚህ
ቅበላችን እንዴት ነው መሆን ያለበት ስንል ይህንን ጾሙ ከመምጣቱ አስቀድሞ እኛም የምንማማረው የቅበላውን ስርዓት በሚገባ በስርዓቱ እንድናደርግ ነውና ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ አስተውሉ። በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም ይዘጋጃል ማለት ነው። ስለዚህ እስከ ህዳር 14 ድረስ የተጣላነው ካለ ልንታረቅ፣ የቀማነው ካለ ልንክስ፣ እንደዚሁም ደግሞ ልንጾም፣ ልንጸልይ፣ ንስሐ ልንገባ ያስፈልጋል ማለት ነው። ጾሙ ከመግባቱ በፊት እስከ ህዳር 14 ድረስ። ከህዳር 15 ጀምሮ የፍስክ ምግቦች አይበሉም። እግዚአብሔር አምላካችን ጾም ጸሎታችን እንዲቀበለን ቅድም እንዳልነው እውነተኛ የሆነውን ጾም ልንጾም ያስፈልጋል። ይህንን ስናደርግ ደግሞ ጾማችን ጸሎታችን ሁሉ ተቀባይነት ይኖረዋል ማለት ነው። ስለዚህ ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳል። ታዲያ ስለ ቅበላ ስርዓት ከተማማርን ይህንን ጾመ ነቢያትን ስለምንድን ነው የምንጾመው የሚለውን ማወቅ ያስፈልጋል። እንግዲህ ጾመ ነቢያት ቤተክርስቲያናችን ካወጀችልን ከሰባቱ የአዋጅ ጾማት መካከል አንዱ ነው። ቤተክርስቲያናችን 7 የአዋጅ ጾማትን ደንግጋልናለች። እነዚህ 7 የአዋጅ ጾማት ማንኛውም ክርስቲያን ከ7 ዓመት ዕድሜ በላይ የሆነ የትኛውም ክርስቲያን ሊጾመው ይገባል ብላ የደነገገችልን 7 የአዋጅ ጾማት አሉ። ከነዚያ መካከል አንዱ ይህ ጾመ ነቢያት ነው ማለት ነው፣ ወይም ደግሞ የገና ጾም ነው ማለት ነው። አስተውሉ እግዚአብሔር የተቦች ይህን ጾም ታዲያ ስለምንድን ነው የምንጾመው ስንል ነቢያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው። ይህ ጾመ ነቢያት ማለት ነው። ዛሬም እኛ ታዲያ ክርስቲያኖች የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን በማሳለፍ ኢየሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስብበት ታላቅ ጾም ነው። ይህ ጾም ታዲያ የተለያዩ ስያሜዎች አሉት። ይህ ጾም ጾመ ድህነት ይባላል፣ ጾመ ማርያም ይባላል፣ ጾመ አዳም ይባላል፣ ጾመ ስብከት ይባላል፣ ጾመ ፊልጶስ ይባላል።